ረቡዕ ለፍጥረት አራተኛ ለምስጋና ሶስተኛ ዕለት ነው። በዚህ ዕለት እመቤታችን ትመጣለች። የብርሃን ድባብ የብርሃን ዙፋን ይዘረጋል፣ የብርሃን ምንጻፍ ይነጸፋል። በዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁሬ ወፍቁር ወልዴ ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ አልቋልና ባርክን ይላታል። በረከተ ወልዴ ወአብ ወመንፈስ ቅዱስ ይድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘረቡ ውዳሴ በረቡ ውዳሴ ያህል እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ ቢል አንድ ነው፣ ቃለ ጸሐፊ ነው። በዚህ ዕለት የሚነበብ የሚተረጎም የሚደገም የሚጸለይ አምላክን የወለደች የእመቤታችን ድንግል ማርያም ምስጋናዋ ሲል ነው። እሱ ግን ኩሉ ሰራዊተ ሰማያት ይብሉ ብሎ ይጀምራል። በዚህ ዕለት አእላፍ መላእክትን አስከትላ መጥታለች። ኩሉ ሰራዊተ ሰማያት ይብሉ ብፅዕት አንቲ። ሰማያት አለቆቹ ሰራዊቱ ናቸው። አለቆቹ ያላቸው ሰራዊት ንዕድ ነሽ ክብርት ነሽ ይላሉ አለ። አሁን ሰራዊቱ የሚያመሰግኑ አለቆቹ የማያመሰግኑ ሆኖ አይደለም፣ በሰራዊቱ ያለቆቹን መናገር ነው። አንድም ሰማያት በቁሙ ሰማያት ሰራዊት መላእክት፣ በሦስቱ ሰማያት ያሉ መላእክት ንዕድ ነሽ ክብርት ነሽ ይላሉ። ሰማይ ዳግሜት ዲበ ምድር በላይ ያለች የጠፈር ባልንጀራ አላት። ዋስተጣበቅዎ ዲበ እብነ ኮኩ እንዲል ምድር እንደ መሶብ እንደ ወጭት ጠፈር እንደ መሶፊያ እንደ ወስከንቢያ ያለው ነውና። አንድም ዳግመኛ ምድር በመባል ላይ ጽሜት ምርዘ ኢሳያስ እንዲላት ጠፈር የፀሐይ መገኛ ነው። እመቤታችንም የፀሐይ ጽድቅ የጌታ መገኛ ናትና። አንድም ሁለተኛነቷ ለጽርሐ አርያም ነው። ጽርሐ አርያም ዓለመሥላሴ ናት። እመቤታችንም ዓለመሥላሴ ናትና። ኆኅተ ምስራቅ ማርያም ድንግል ማርያም የምስራቅ ደጅ ናት አለ። ያን ብርሃን እንዳይለየው እመቤታችንም ብርሃነ መለኮቱ አይለያትምና። በአራተኛው ዕለት ሆትን አነሳ እንደምን ነው ቢሉ በአራተኛው ዕለት አራተኛው ኬክሮስ ከወደ ምስራቅ ፀሐይ እንደተገኘ በአራተኛው ክፍለ ዘመን ከአራተኛው ነገድ ከአራተኛው ትውልድ ከቤተ ይሁዳ ከተገኘች ከእመቤታችንም ፀሐይ ጽድቅ ጌታ ተገኝቷልና። ከብካብ ንጹሕ ወመርዓ ቅዱስ ክቡር ልዩ የሆንሽ የሰርግ ቤት አንቺ ነሽ። አንድም ዘመራዊሃ ንጹሕ ይላል። ሙሽራዋ ንጹሕ ልዩ የሚሆን የሰርግ ቤት አንቺ ነሽ አለ። በዚች በሰርግ ቤት አራት ነገር ይደረግባታል። መርዓትና መራዊ ተዋህዶ ያደርጉባታል። አዝማደ መርዓትና አዝማደ መራዊ ይገናኙባታል። መብል መጠጥ ይገኝባታል። ዘፈን ጨዋታ ይደረግባታልና እንደ መርዓትና እንደ መራዊ ተዋህዶ የትስብእትና የመለኮት ተዋህዶ ተደርጎባታል። አዝማደ መርዓትና አዝማደ መራዊ እንዲገናኙባት ሰውና እግዚአብሔር ሰውና መላእክት ሕዝብና አሕዛቡ ነፍስና ሥጋ አንዱ ነውባታልና እንደ መብል መጠጥ ሥጋ ወደሙ ተገኝቶባታል። እንደ ዘፈን ጨዋታ ትዕምርት ተአምራት ተደርጎባታልና። ነጸረ አብ እምሰማይ አብ ከሰማይ ሆኖ አየና ወይረከበ ዘከማኪ በንጽሕና በቅድስና በድንግልና የተዘጋጀች እንዳንቺ ያለች አላገኘም። ባያገኝ ፈነወ ዋህዶ ተቀዳሚ ተከታይ የሌለው ልጁን ውረድ ተወለድ ብሎ ወደ አንቺ ላከው። ፈነወ የፈቃድ አንድም ተዋጅነቱን ሲያይ ወተሰብአ እምኔኪ አንቺም ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሰው ሆነ። አስተንፈሰ ዋጼነው የረከበ ዘከማኪ ወሰምረ መዓዛዚያኪ ወአፍቅረ ስመኪ ወፈነወ ሀቤኪ ወልዶ ዘያፈቅር እንዲል ወሶበሬም ይላል። ሳሊ ለነ ቅድስ ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ከአንቺ ሰው ከሆነ ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምራውን ለቦን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐሌው አይነጹ። እመቤታችን ግን በነቢብ በገቢር በሐሌው ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ እንዲል ጽኔትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸው። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድኅረ ጸኒስ ድኅረ ወሊድ ጽኔት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን የምናከብራትም አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምረውን ለቦን በልቡናችን ሳይብን አሳድሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላስ እንኳን በእመቤታችን በሌሎችም የለ። ጻድቃንን ይረክቡ ባህቲ ስለቶም እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና ሁሉ ትውልድ ያስተበጽውኪ ለኪ ለባህቲትኪ ኦ እግዝእትነ ወላዲተ አምላክ አክኔ ወለሽ እመቤታችን ሆይ ፍጥረት ሁሉ አንቺን ብቻ መሰግኑሻል አለ። ኦሪት ዘልደት እንዲል ዘፍጥረት ሲል አንድም እሷ ራሷ እንግዲህ ወዲህ በአንድ በቅዱስ ገብርኤልና በኤልሳቤጥ ብቻ ተመስግኜ እቀራለሁ እንግዲህ ወዲህ ፍጥረት ሁሉ ያመሰግኑኛል ስትል ናሁ ሚዜስ ያስተበጽኡኒ ኩሉ ትውልድ ብላ ነበረና ሊቆም ከዚያ እያይዞ ኩሉ ትውልድ ያስተበጽኡኪ ያለ። አንድም ትውልደ ሴም ትውልደ ካም ትውልደ ያፌት አንቺን ብቻ ያመሰግኑ
ያመሰግኑሻል አለ። ኩሉ አለ ከማያህ ወዲህ ከነሱ ማይወለድ የለምና አንድም ትውልድ ዘይሐልፍ ትውልድ ዘይተርፍ አንቺን ብቻ ያመሰግኑሻል አለ። ዘይተርፍስ ይሁን ዘይሐልፍ እንደምነው ቢሉ ጢባሪዎስ የሚባል ገናና ንጉሥ ነበረ። ከገናንነቱ የተነሳ ይህን ዓለም እንደ ሰም አቅልጦ እንደ ገልቀጥቅጦ ገዝቶታል። ከዕለታት ባንዳቸው አይሁድ ጌታን በግፍ ጠልተው ሰቅለው ተመቅኝተው እንደገደሉት እንደሞተ እንደተነሳ እንዳረገ ሰምቶ ከቶ የጌታዬን እናት ማን ባመጣልኝ እኔ ቋሚ ለጓሚ ሚስቴ ገረድ ደንገጥር ሆነን ስንገዛላት በኖርነ ብሎ ተመኘ። ተመኝቶም አልቀረ። አራቱን ቤት ጭፍራ ካለችበት ፈልጋቸው አምጡ ብለው ሰደደ። ጌታም የእመቤታችን ተላ ነፍሷን እንጂ ተላ ስጋዋን አይሻምና በደመና ነጥቆ በገነት ላሉ ነፍሳት ዛቲቲ መድኃኒትክሙ ከያሰብሖ ነው መድኃኒታችሁን ነዋት አመስግኗት ብሎ አመስግኗታልና ትውልድ ዘይሐልፍ ያለበት ነው። በዚህም ሰው ሐዘን እንዳይጸናበት ዮሐንስ ወንጌላዊን ሂዶ አስተምረው አለው። ዮሐንስ ሂዶ አስተምሮ አሳምኖ አጥምቆ ቢጨርስ በጆሮ ብቻ መስማት አይጠቅመኝምና በዕለተ ዓርብ እንደሰቀሉት አድርገ ስለሐሳየኝ አለው። ዮሐንስ ሲስል ራቁቱን አድርጎ ቢስለው በከመ ሰቀሉኒ ቅድመ አይሁድ ራቄ በኢየሩሳሌም ዳግመኒ ተሰቀለኒ በሮም ኦ ዮሐንስ ፍቁሬ ሊያርጉማን አይሁድ በኢየሩሳሌም አደባባይ ራቁቴን አድርገው እንደሰቀሉኝ ዳግመኛ በሮም አንተም ራቁቴን አድርገ ትስለኛለስ ቢለው አስታጥቆ ስሎታል። አስታጥቆ መሳል ከዚያ ወዲህ ተጀምረዋል። ዮሐንስ ስሎ ሲጨርስ ስዕሉን ቢስመው የዮሐንስ ከንፈርና የስዕሉ ከንፈር ተያይዘው ጽና ፍቅራቸውን ለማጠየቅ 3 ሰዓት ቆይተዋል። ወተጣጋ ስለ ከናፍረ እግዚእነ ኢየሱስ ክርስቶስ ምስለ ከናፍረ ዮሐንስ ጉንዶ የሰዓተ እንዴል። በዚህም ሰው ወርሎተው አልቀረለትም። ልጁ ቢሞትበት ዛቲ ጦማር ዘተፈኖት ማኅበ ጢባርዮስ ቄሳር ንጉሠ ምድር ትብጽሕ በመቃብረ እግዚእነ ኢየሱስ ክርስቶስ ንጉሠ ሰማያት ወምድር ብሎ በወረቀት ጽፎ አስከሬኑን በሳጥን አድርጎ ሄዳችሁ ጌታዬ መቃብር ላይ ያስተኙልኝ ይነሳልኛል ብሎ ላክ። አራቱን ቤት ጭፍራ ሲዞ ላከ። ኢየሩሳሌም ለሮም 4 ወር ናት። ሄደው ቢያስተኙት እንደ ተነስቶ እንደ ቀድሞው በፈረስ በሰረገላ ሆኖ ገብቷልና። ተነበዩ ላዕሌኪ አብያተ ወመንክራተ ወሀገረ እግዚአብሔር ሀገረ እግዚአብሔር መንግሥተ ሰማያት ነቢያት ኢይትዓጨው አናቅጽኪ ወይጸልም ወርህኪ ወይዓርብ ፀሐይኪ ወለኪሰ ለሊሁ እግዚአብሔር ውእቱ ብርሃንኪ እያሉ ድንቅ ድንቅ ነገርን ተናገሩልሽ። እስመ ኮንኪ አንቲ ማኅደረ ለፍሥሓን ደስ ብሏቸው የሚኖሩ የጻድቃን የሰማዕታት ማደሪያቸውን ተብለሻልና። ሁሎሙ ነገሥተ ምድር ይሐውሩ በብርሃንኪ ለወልደ ንጉሥ ገብረ ክርስቶስ ለማርቆስ ዘቶርማርቅ ምረረ ገሃነብን ጣዕመ መንግሥተ ሰማያትን ሰምተው መንነው ይሄዳሉ። ወአሕዛብኒ በጸዳልኪ ሰራዊቶቻቸው ምረረ ገሃነመ እሳትን ጣዕመ መንግሥተ ሰማያትን ሰምተው መንነው ይሄዳሉ። ምን ነው አመስግነኝ የምትለው ወደ ሌላ ሄደ ቢሉ ወደ ሌላ መሄዱም አይደለም መንግሥተ ሰማያትን የሚያወርሰን ከሷ በነሳው ሥጋ ምክንያት ነውና። አንድም ተነበዩ ላዕሌኪ አብያተ ወመንክራተ ወሀገረ እግዚአብሔር ሀገረ እግዚአብሔር እመቤታችን ነቢያት ነኪር ነገሩ በእንቲአኪ እያሉ ልዩ ልዩ ነገርን ተናገሩልሽ። ሀገረ እግዚአብሔርም አላት ንጉሥ በከተማው እንዲኖር ጌታ ማኅፀኗን እንደ ከተማ አድርጎ 9 ወር ከ5 ቀን ኑሮ ተወልዷልና። ወታደንን ድንግል ርዕሳ መንገለ ከርሳው ትሰምቅ አለ መላእክት እንዲል መላእክት በማኅፀኗ አድረው ቅዱስ 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 እያሉ ሲያመሰግኑት አንገቷን ዘለስ አድርጋ ትሰማ ነበርና። እስመ ኮንኪ አንቲ ማኅደረ ለፍሥሓን ደስ ብሏቸው የሚኖሩ የጻድቃን የሰማዕታት ማደሪያቸው የጌታን ማደሪያውን ተብለሻልና። ሁሎሙ ነገሥተ ምድር ይሐውሩ በብርሃንኪ ለዘይኑን ለአርቃዲዮስ ዜናሽን ሰምተው መንነው ይሄዳሉ። ወአሕዛብኒ በጸዳልኪ ሰራዊቶቻቸውን በልጅሽ አምነው ጸንተው ይኖራሉ። ለምን ትያውር ወልደ ብእሲት ምስለ ብለው የመዋል ወላም ሰጡ ይሐውሩ ባቲ እንዴል። ኦ ማርያም ኩሉ ትውልድ ያስተበጽኦኪ ይህንንስ ነግሮናል። ወይሰግዱ ለዘተወልደ እምኔኪ ወይሰግዱ ለማለት ደግሞታል። ካንቺም ለተወለደው አምላክ ይሰግዱለታል። ወየአብይዎ ሕዝቡም አብይ እግዚአብሔር ወአብይ ኃይሉ እያሉ ያከብሩታል ያገኑታል። ሳሊ ለነ ቅድስ ሕዝቡ አብይ እግዚአብሔር ወአብይ ኃይሉ እያሉ ከሚያከብሩት ከሚያገኑት ልጅሽ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። አንቲ ዘበአማን ደመናን ተአስተራይኪ ለነ ማየ ዝናብ ንጹሕ ዝናብን ተበአማን እንዲለው ንጹሕ ዝናብ ጌታን ቋጥረሽ የታየሽልን የግንቦት የሰኔ ደመና የደለሽ የሐምሌ ነሐሴ ደመና አንቺ ነሽ አለ። የግንቦት የሰኔ ደመና ከዞረ በኋላ ሳያዘንብ ይበተናል። የሐምሌ ነሐሴ ደመና ግን ከዞረ ሳያዘንብ አይበተንምና አንድም ደመና ኖህ አንቺ ነሽ አለ። ኖህ ከመርከብ ከወጣ በኋላ መስዋዕት ቢሰዋ እንደገና ብዝህ ወተባዞ ምልዋ ለምድር አለው። እኔ ለምን የጌታዬ የኔ ልጆች ኃጢአት መስራታቸውን አይተው አንተም ፈርደ ማጥፋትን አትተው ፈርደ ልታጠፋቸው ለምኔ አለው። እንዲህስ እንዳይሆን እሰይም ቀስቴ በውስተ ደመናት ከመዳግመ ለምድር እያማስና በማያይህ ዳግመኛ ምድርን በንፍራዋ እንዳላጠፋት
4 ብር ያላት ደመና በዞረ ቁጥር ትተከልልሃለች አለው። ይኸውም ነጭ፣ ቀይ፣ ቢጫ፣ ጥቁር ነው። ነጩ የእሳት ነጩ የውሃ፣ ቀዩ የእሳት፣ ቢጫው የመሬት፣ ጥቁሩ የነፋስ እስመ ነፋስ ጸሊም በአርአያሁ እንዲል ከዚህም ነጭና ቀዩ ጎልቶ ይታያል። ምሳሌ ደመና የእመቤታችን 4 ብር ጌታ ከእመቤታችን የነሳው ሥጋ ምሳሌ ከዚህም ነጭና ቀዩ ጎልቶ ይታያል። እሱንም ወልድ ሆይ ጻዕዳ በመለኮቱ ወቀይ በትስብእቱ ይለዋልና አንድም በሥጋዬና በደሜ አድንሃለሁ ሲል ነው። ነጭ የጥምቀት በአምሳለ ማይ ይሰጠናል። ቀይ የመንፈስ ቅዱስ በአምሳለ እሳት ይሰጠናል። ቢጫ የሥጋው በአምሳለ ኅብስት ይሰጠናል። ቀዩ የደሙ በአምሳለ ወይን ይሰጠናልና አንድም ደመና ኤልያስ አንቺ ነሽ አለ። በነቢዩ በኤልያስ ዘመን ንጉሡ አክዓብ ንግሥቲቱ ኤልዛቤል ይባላሉ። ለንጉሡ ለአክዓብ 450 ለንግሥቲቱ ለኤልዛቤል 400 ነቢያት ሐሰት ካህናት ጣዖት ነበሯቸው። ኃጢአት ይሰራሉ፣ ጣዖት ያመልካሉ። ኤልያስም ተዉ፣ ኃጢአት አትስሩ፣ ጣዖት አታምልኩ፣ እግዚአብሔር ፈጣሪያቸው አዝኖባቸዋል ያጠፋቸዋል ቢላቸው የማይመለሱ ሆኑ። እንኪያስ የፈጣሪያቸው አቅሙን ይወቁት ብሎ ሕያው እግዚአብሔር አምላክ ኃይል ዘቆምኩ በቅድሜሁ ከመየወርድ ዝናብ በእላ መዋዕል ዘእንበለ በቃል አፉየ ብሎ ሰማይ ዝናብ ለዘር ጠል ለመከር እንዳይሰጥ ምድርም የዘሩባትን እንዳታበቅል የተከሉባትን እንዳታጸድቅ ተከለከለ። ኤልዛቤልም ይህን ሰምታ ታስፈልገው ጀመረ። ጌታም እንቅልፍ ታበዢ ከነብር ትፋዘዢ እንድሉ ከንግሥቲቱ ከኤልዛቤል ተጣልተ ሆር ፈለገ ኮራት ወበህዬ ሴሲው ከቋት ፍናሰር ከዋፈ ጽባ ሄደ ፈለገ ኮራት ኑር ምግብህን ቋት ጧት ማታ ያመላልሱልሃል አለው። ከምን እያመጡ ይመግቡት ነበረ ቢሎ ከነገስታቱ ቤት አንዳንድ ሲታረድ እየነጣጠቁ ያመጡለት ነበር። አንድም ነቢያት ካህናት መስዋዕት ሲሰዉ የኤልያስ ፈንታ እያለው አንዳንድ ግርዛል ሥጋ ያኖራሉ። ከዛ እያመጡ ይመግቡት ነበረ። ውሃም ከዚያው ፈልቃለት 3 ዓመት ከመንፈቅ ተመግቧታል። ጌታ ለፍጥረቱ ያዝናል ይራራልና ኤልያስ ዝናብ አዝንብ ብሎ ይለምነኛል ይማልደኛል ብሎ ቢያየው የፍጡር ባህሪ ጨካኝ ነውና የማይለምነው የማይማልደው ቢሆን ምግቡን ከለከለበት። ምን ትኑረ ከቦለ ቋቋኑ ፈየት ወለቋ እያለ ሲወጣ ሲገባ ውሃ ጥም ተሰማው። ሊጠጣ ቢሄድ ውሃይቱም ደረቀችበት። ከቶ ስለምን ይሆን ብሎ ወደ ጌታ ቢያመለክት ሆር ሀገረ ስራጵታው በህየት ረክብ ሀተመ በለተን ዘታጥብ ጸወ አንድ ሀገረ ስራጵታ ሄድ አንዲት ሴት እንጨት ስትለቅም ታገኛለ፣ እሷ ትመግባሃለች አለው። አሁን ጌታ እንዲህ ማለቱ ህዝቡን አይቶራርቶ ዝናብ አዝንብ ብሎ ይለምነኛል ብሎ ነው። ሂዶም አንዲት ሴት እንጨት ስትለቅም አገኛት። ውሃ ጠምቶኛል ውሃ ጠጭኝ አላት። በኤልያስ ዘመን ውሃ ወንድሜ ምን ያለና አለችው። እማኮ ተማሊ ፍተብስት ይኸውም ቢሆን እርቦኛልና እጅ ታህል ቁራሽ ስጭኝ አላት። ሴቲቱም ደግ ሴት ነበረችና ሕያው እግዚአብሔርን እፍኝ ጥሪኝ ዝቅን ዶቄት በማድጋ ጥቂት ዘይት በማሰሮ አለችኝ ያለዚያ ያለችንን እሷን ጋግሬያት አንተም እኔም ልጄም ተመግበን ነግን ሞታለን ሆነ አጥብ ክሌጽ ሆነ ወለዚያ ማብሰያ ጥቂት ጭራሮ ለቃቅማለሁ አለችው። ለህኩት ኪኒ ዛሃሊስ ወልክቱን ትኪኒን ተቅብ ይሃልቅ በእላ መዋል ከመዚህ በእግዚአብሔር የረሃቡ ዘመን እስኪያልቅ ድረስ ዶቄቱ ከማድጋ ዘይቱ ከማሰሮ አያልቅም ብሎሻል ጌታ አላት። ብትሄድ መልቶ ተርፎ አግኝታለች። ቀደም ሊተ ለኪ ሰው ለወልድኪ ትገብሪ ድህረ ብሶብኛልና ለኔ ያስቀድመሽ ጋግረሽ ስጭኝ የልጅሽንና ያንቺን ኋላ ጋግራችሁ ትመገቡታላችሁ አላት። ጋግራ ሰጥታው ከሰገነት ላይ ሆኖ ሲጸልይ ልጇ ከጭኗ ላይ እንዳለ ሞተባት። ነቢየ እግዚአብሔር ሳይገባኝ ከቤቴ ገብተ ልጅ ሞተብኝ አለችው። እንግዲህማ ነፍሰ ገዳዩ እንጂ ማን ነቢየ እግዚአብሔር ይለኛል ብሎ አምጭ ብሎ አምጥቶ ወስዶ ከሰገነቱ ላይ አድርጎ አይኑን ካይኑ እጁን ከእጁ አፉን ካፉ ገጥሞ 7 ጊዜ ወድቆ ተነስቶበታል። በ6ኛው ሙቀት ተሰምቶለታል። በ7ኛው የሞተው ተነስቷል። አሁን ኤልያስን ያህል ሰው በአንድ ጊዜ ሞተማ ያስነሳ ሆኖ አይደለም በፍጹም ትጋ ኃጢአት እንዲሰረይ ለማጠየቅ አንድም 4 ባህርያተ ሥጋው 3 ባህርያተ ነፍሱ እንደተስማሙለት ለማጠየቅ ብላቴናውም ዮናስ ነው። ከዚህ በኋላ ሁር አስተርእዮ ለአክዓብ ሂድ አክዓብን ተገናኘው አለው። ንጉሡ አክዓብ ቢትወደዱ አብዲው ይባላል። ሰራዊት አልቆባቸው ለፈረስ ለበቅሎ የሚሆን ለምለም ሳር ጥሩ ውሃ ሲሹ በአብዲ ወገን ተገናኘው። አንተ ነቢየ እግዚአብሔር አይደለም ብሎ ሰገደለት። አዎን አለው። ወዲያው ሁር ጸውዖ ለአክዓብ እግዚእከ ሄደ ጌታ አክዓብን ጥራው አለው። ነቢየ እግዚአብሔር ንጉሥ አንተን ለማግኘት ያላከበት ንጉሥ ያላማለው መኮንን ያላስፈለገው ሀገር ኑሯልን? መንፈስ ቅዱስ እንደ ልማዱ አንተን አነሳስቶ ከአንድ ተራራ ቢያደርግ ከላይ አንገቴን ከስርባቴን ይቀጣኝ የለምን? በዚያውስ ላይ ወሮታዬን ባታውቅልኝ እንጂ
ኤልዛቤል ነቢያትን ካህናትን ስታስፈጅ 50ውን በአንድ ዋሻ 50ውን በአንድ ዋሻ አድርጌ ምግብ ልብስ ሰጥቼ ያኖርሁት እኔ አይደለሁም አለው። ሕያው እግዚአብሔርን ከዚህ እንዳልላወስ ብሎታል። ሂዶ አክዓብን ጠርቶ አምጥቶታል። አክዓብም ሲመጣ ኤልያስን እጣላዋለሁ ብሎ ነበረ። በአክዓብ አድሮ ያለ ሀብተ ሰይጣን በኤልያስ አድሮ ያለ ሀብተ መንፈስ ቅዱስን ባየ ጊዜ ተለይቶት ሄዷል። ወዲያው አንተኑ ዘትገፈቶሙ ለእስራኤል፣ ለካ እስራኤልን የቀይ ጥቁር የረጅም አጭር ወፍራም ቀጭን የምታደርጋቸው አንተ ነህ አለው። ምን እኔ አለ አንተ ወቤት አቡከ፣ አንተና የአባት ዘመዶች ኃጢአት እየሰራችሁ ጣዖት እያመለካችሁ ነው እንጂ አለው። ትገፈቶሙ ማለቱ የዘመን ረሃብ ሰው ቀዩ ይጠቁራል ጥቁሩ ይነጣልና። ከዚያ አያይዞ እስከ ማይዜኑ ታነክሱ በክሊዮን ጌጋይክሙ ለእመቤል አምላክ ውእቱ ኪያሁ አምልኩ ወኪያሁ ትልው ወለም እግዚአብሔር አምላክ ውእቱ ኪያሁ አምልኩ ወኪያሁ ትልው። እስከ መቼ ኃጢአት እየሰራችሁ ጣዖት እያመለካችሁ ስትሰነካከሉ ትኖራላችሁ? እግዚአብሔር የሆነ እንደሆነ አምላክ እግዚአብሔርን እመኑ፣ እግዚአብሔርን ተከተሉ። ቤልም እንደሆነ አምላክ ቤልን እመኑ፣ ቤልን ተከተሉ አላቸው። አሁን ነቢይ ኤልያስን ያህል ሰው በእግዚአብሔር እመን የሚጭንበት ሆኖ አይደለም። እነዚህ አምላክ